ሰላም ጤና ይስጥልን የቀቢ ኒውስ ቤተሰቦች። ዓለምን ጉድ ያሰኘው ሚስጥራዊ የሩሲያ መርከብ በሆርሙዝ ወሽመጥ የታየችበትን አነጋጋሪ ሁኔታ፣ በሳውዲ አረቢያ በማንኛውም ሰዓት የሞት ፍርድ ሊፈጸምባቸው የሚጠባበቁ የ65 ኢትዮጵያውያን ሰቆቃ፣ እንዲሁም በሰሜን ኮሪያ ድራማ በማየታቸው ብቻ በሞት የተቀጡ ዜጎችን ዜና ይዘን ቀርበናል። እንግዳ ወርቅ ነኝ፣ አብራችሁን ቆዩ። ወደ መጀመሪያው ዜናችን ስናልፍ በአሜሪካና በኢራን መካከል ያለው ጂኦፖለቲካዊ ውጥረት በከረረበት በዚህ ወቅት በዓለም አቀፉ ማህበረሰብ ዘንድ ትልቅ መነጋገሪያ የሆነ ክስተት በሆርሙዝ ወሽመጥ ተከስቷል። ከሩሲያ ፕሬዝዳንት ቭላዲሚር ፑቲን የቅርብ አጋር ጋር ግንኙነት እንዳላት የተነገረላት አንዲት ቅንጡና ሚስጥራዊ መርከብ ከፍተኛ ወታደራዊ ጥበቃ የሚደረግበትን የሆርሙዝ ወሽመጥ አቋርጣ ስታልፍ ታይታለች። ይህቺ መርከብ በዓለም አቀፍ ደረጃ ማዕቀብ የተጣለባቸው የሩሲያ ቢሊዮነሮች ንብረት እንደሆነች ቢጠረጠርም ማዕቀቦችን በግልጽ በመቃወምና የባህር ላይ እንቅስቃሴ ተቆጣጣሪዎችን ትዕዛዝ ባለመቀበል ጉዞዋን ቀጥላለች። ይህ ድርጊት በምዕራባውያኑ ዘንድ እንደ ትልቅ ድፍረት ተቆጥሯል። በተለይም የአሜሪካ የጦር መርከቦች በሚቆጣጠሩት በዚህ ቀጠና ማዕቀብ የተጣለባቸው ንብረቶች እንዴት በነጻነት ሊንቀሳቀሱ ቻሉ የሚለውን ጥያቄ አዳዲስ የፖለቲካ ሹክቻዎችን ቀስቅሷል። መርከቧ የያዘችው ሚስጥርና ቀጣይ መዳረሻዋ አሁን በዓለም መገናኛ ብዙሃን በቅርብ ክትትል እየተደረገበት ይገኛል። በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች በማንኛውም ሰዓት ሊገደሉ የሚችሉበት ከፍተኛ ስጋት ላይ መሆናቸውን ሂዩማን ራይትስ ዎች በትላንትናው ዕለት አስታውቋል። እነዚህ ወገኖቻችን በቁጥጥር ስር የዋሉት ከአደንዛዥ እጽ ጋር በተያያዘ ወንጀሎች ቢሆንም አብዛኞቹ ግን በሀገራቸው ያለውን ጦርነት ችግር ሸሽተው ለስራ ሲሰደዱ በሰው አዘዋዋሪዎች ተገደው ጫት ይዘው የገቡ መሆናቸው ተገልጿል። ይባስ ብሎ ደግሞ እነዚህ ታሳሪዎች ምንም አይነት የህግ ጠበቃ ወይም አስተርጓሚ ሳይቀርብላቸው የተመሰረተባቸው ክስ ምን እንደሆነ እንኳን ሳይነገራቸው የሞት ፍርድ እንደተፈረደባቸው ተሰምቷል። ሂዩማን ራይትስ ዎች እንደሚለው የሳውዲ ባለስልጣናት ሚያዝያ 13 ቀን ብቻም 3 ኢትዮጵያውያንን የረሸኑ ሲሆን ሌሎችም በከፍተኛ ድንጋጤ ውስጥ ይገኛሉ። የታሳሪዎቹ ጩኸት ዛሬ ወይም ነገ ሊገሉኝ ይችላሉ፣ እባካችሁ እርዱን የሚል ነው። የኢትዮጵያ መንግስትና የውጭ ጉዳይ ሚኒስትር ከሳውዲ ባለስልጣናት ጋር በአስቸኳይ በመነጋገር የዜጎችን ህይወት እንዲታደግ ድርጅቱ ጥሪ አስተላልፏል። ወደ ጎረቤት አፍሪካ ስንመለስ የአልጄሪያ የውጭ ጉዳይ ሚኒስትር አህመድ አታፍ ሀገራቸውን የማሊን ግዛት አንድነት እንደምትደግፍና ሁሉም አይነት የሽብርተኝነት ተግባራት እንደምትቃወም አስታውቀዋል። ከቅርብ ጊዜ ወዲህ በማሊ ወታደራዊ ቦታዎች ላይ የሚፈጸሙ ጥቃቶችና ሽብርተኝነትን ለመከላከል ብሔራዊ አንድነት ብቸኛ ጋሻ መሆኑን ሚኒስትሩ አሳስበዋል። ምንም እንኳን በሁለት ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ለ2 ዓመታት ሻክሮ ቢቆይም አሁን ላይ አልጄሪያ ለማሊ ያላትን ድጋፍ በይፋ አረጋግጣለች። በመጨረሻም በሰሜን ኮሪያ የደቡብ ኮሪያን ድራማዎች የተመለከቱ ዜጎች በሞት መቀጣታቸው ተሰምቷል። ሴውል ላይ የተመሰረተው የሽግግር ፍትህ የስራ ቡድን እንደገለጸው የኮቪድ-19 ወረርሽኝን ከተከሰተ ወዲህ በሰሜን ኮሪያ የሞት ቅጣት አጠቃቀም በከፍተኛ ሁኔታ ጨምሯል። ቢያንስ 153 ሰዎች ለሞት የተቀጡ ሲሆን ለዚህም ዋና ምክንያት ከውጭ ሀገር የሚገቡ የባህል ይዘቶችንና ድራማዎችን መመልከት ነው። የኪም ጆንግ ኡን አስተዳደር የዜጎችን መብት በመርገጥ የሞት ፍርድ እንደ ማስፈራሪያ እየተጠቀመበት መሆኑን ዓለም አቀፉ ተቋማት አሳስበዋል። የተከበራችሁ የቀቢ ኒውስ ቤተሰቦች የዛሬው ዕለታዊ መረጃዎቻችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ አዲስ ዜና እስከምንገናኝ ሰላም ሁኑ።